ሱሰኞች ሁሉም ለነገሩ ነፃነት ማምጣት ሳይችሉ ሲቀሩ ነው ተሰባስበው እዛ አሁን የሚረብሹት ምድረ ዱርያ አዛውንት በሙሉ ሽማግሌ ሰውን አስጨርሰው አስፈጅተው ከመጡ በኋላ ራሳቸው ከመለጡ በኋላ አርፎ ኦሬንታቸው በሰው መዋጮ ኦሬንታውን አስከብሮ የትም ይዞራል። እኔ የሚገርመኝ የኛዎቹ አብራችሁ የምትሰሩ እነ ዲማ እነ ሌንጮለታ የተለያያችሁ የግንቦት ሰባት ኦዴፍ የምትባሉት ናችሁ ነው የምትገርሙት። ይሄው አዳምጡት እንግዲህ ግንቦት ሰባት ምን እንደሚናገር ምን እንደሚሰራ። እናንተ ምንድነው እየሰራችሁ ያሉት ለኦሮሞ ህዝብ? ምንድነው የኦሮሞ ሰላም በምን በኩል ነው የምታመጡት? በምን በኩል ነው እናንተ የምታመጡት? ከግንቦት ሰባት ጋር ስለሰራችሁ ኦሮሞን ከሚያጠፋ ፓርቲ ጋር ስለሰራችሁ ነው የኦሮሞ ነፃነት የምታመጡት? ኖ አታመጡም። ኦሮሞ እንዲጠፋ ነው እየሰራችሁ ያላችሁት። ኦሮሞ እንዲበጣበጥ ይሄ በእናንተ የተነሳ ነው። ኦሮሞ ሙስሊምና ክርስቲያን ተብሎ እናንተ ባወጣችሁት ኮንሰፕት ይሄ የእናንተ ኮንሰፕት ነው። ይሄ ግንቦት ሰባት ብቻ ኮንሰፕት አይደለም። እናንተ ያወጣችሁት ይሄኛው አሁን እየተነገረ ያለው ኦሮሞን በምን በኩል ነው ማበጣበጥ የምንችለው? በሙስሊምና በክርስቲያን ብለን እናንተም አላችሁበት ማለት ነው። በዚህ ያ እጃችሁን አውጡልን። እጃችሁን የማታወጡ ከሆነ ደግሞ የራሳችሁ ጉዳይ ጥንቅር በሉ። የእናንተ የድሮ እንትናችሁ ጥንቅር ይበልብኝ። ምን ያመጣልኝ ነገር አለ? በእናንተ የተነሳ ቤተሰባችንን ያጣ ነው። ማይነ ጉደ ወይ እድሜያችሁን በስነ ስርዓቱ የቀረው እድሜያችሁን በስነ ስርዓቱ ተጠቀሙበት። ይሄ ኦዲኤፍ ምናምን የምትባሉት እኔ አንድ ነገር ልንገራቸው። ከዚህ በፊት ብያለው ነበር። ብያለው እስኪ አንዴ ይቅርታ አንዴ በአፋን ኦሮሞ ሊያስገባው ነው። አንዴ አገሴ nama waan inni nyaatu beekani waan inni udaa'uun gaafatanii jedhani ተመልሻለሁ ወደ አማርኛ ፍቹን ስለማላቅ ነው ተራት ውስጥ ገብቼ ነው እና እኔ ከዚህ በፊት ብያለሁ ሰላይ ለሰላይ ነገር ላይ ስለላ ነገር ላይ ነው ትምህርት መስጠት ትምህርት ሰጥቼ ከዛ በኋላ የዛሬው ሁኔታ የዛሬ አመጣቴን ከዛ በኋላ አቀርባለሁ። ሰላይ የሩቅ ሰላይ አለ፣ የቅርብ ሰላይ አለ። ስለላ ሁለት ነው። በሁለት መንገድ ህዝቡን ወይም ፓርቲ ትሰልላለ። አንደኛ ጦር ያለበት ሄደ በቅርብ ጊዜ ሰልለ የት እንዳለ ምን ጠመንጃ እንደያዙ ሰልለ ለወታደር ትነግራለ። እሱ የቅርብ ጊዜ ነው። አንድ ሳምንት የማይበልጥ ነው። ከዛ ከበለጠ ራሱ ጥርጣሬ ውስጥ ስለሚገባ ቶሎ መመለስ አለበት። ቶሎ መመለስ አለበት። ስለላ አንድ ይሄ ነው። ቶሎ አጣርተ ስለ ሁኔታውን ጠቅላላ አጣርተ ለጦር ትነግራለ። ጦሩ ደግሞ አንድ ቀን ሁለት ቀን ሳይሞላ ሄዶ እርምጃ ይወስዳል ማለት ነው። ስለላ አንድ ይሄ ነው። ስለላ ሁለት ደግሞ ብዙ አመት መቀመጥ ህዝብ ውስጥ ፓርቲ ውስጥ ተቀምጠ ስለ ህዝብ ትሰልላለህ ማለት ነው። ይሄ ደግሞ ህዝቡን መሆን አለብኝ። ህዝብ መስለ መቅረብ ኦሮሞ በላይ ኦሮሞ የምታስብ ለኦሮሞ የምታስብ ሆነ ነው ወደ ኦሮሞ መግባት የምትችለው። አሁን ከኦሮሞ በላይ
ተወዳጅ እንድትሆን መጀመሪያ መንገድ መክፈት አለብኝ። ስለዚህ ዛሬ መጀመሪያ የቲጂ ጌጌ ነው የጌጌ ጉዳይ አቀርቤ ነበር ለናንተ ለኦሮሞ ማንገር በጣም እንትን ነው። እስኪ አዳምጡ ይሄንን። እኔ የሚገርመኝ ግን የኛዎቹ አብራችሁ የምትሰሩ እነ ዲማ እነ ሌንጮለታ የተለያያችሁ የግንቦት ሰባት ኦዴፍ የምትባሉት ናችሁ ነው የምትገርሙት። ይሄው አዳምጡት እንግዲህ ግንቦት ሰባት ምን እንደሚናገር ምን እንደሚሰራ። እናንተ ምንድነው እየሰራችሁ ያሉት ለኦሮሞ ህዝብ? ምንድነው የኦሮሞ ሰላም በምን በኩል ነው የምታመጡት? በምን በኩል ነው እናንተ የምታመጡት? ከግንቦት ሰባት ጋር ስለሰራችሁ ኦሮሞን ከሚያጠፋ ፓርቲ ጋር ስለሰራችሁ ነው እንዴ የኦሮሞ ነፃነት የምታመጡት? ኖ አታመጡም። ኦሮሞ እንዲጠፋ ነው እየሰራችሁ ያላችሁት። ኦሮሞ እንዲበጣበጥ ይሄ በእናንተ የተነሳ ነው። ኦሮሞ ሙስሊምና ክርስቲያን ተብሎ እናንተ ባወጣችሁት ኮንሰፕት፣ ይሄ የእናንተ ኮንሰፕት ነው። ይሄ የግንቦት ሰባት ብቻ ኮንሰፕት አይደለም። እናንተ ያወጣችሁት ይሄኛው አሁን እየተነገረ ያለው ኦሮሞን በምን በኩል ነው ማበጣበጥ የምንችለው? በሙስሊምና በክርስቲያን ብለን እናንተም አላችሁበት ማለት ነው። በዚህ ውስጥ ያ እጃችሁን አውጡልን። እጃችሁን የማታወጡ ከሆነ ደግሞ የራሳችሁ ጉዳይ ጥንቅር በሉ። የእናንተ የድሮ እንትናችሁ ጥንቅር ይበልብኝ። ምን ያመጣልኝ ነገር አለ? በእናንተ የተነሳ ቤተሰባችንን ያጣ ነው። ማይነ ጉደ ወይ እድሜያችሁን በስነ ስርዓቱ የቀረው እድሜያችሁን በስነ ስርዓቱ ተጠቀሙበት። ይሄ ኦዴፍ ምናምን የምትባሉት ቤተሰብ አጣች። ቤተሰብ አጣች። ጌጌ ቤተሰብ አጣች። እንደዚህ ነው አስመሳይ ማለት ይሄ ነው። አስመሳይ ማለት ይሄ ነው። አሁን መጀመሪያ ስትገባ ኦሮሞ ውድ ኦሮሞ ልጆች ውድ ኦሮሞ አለች። መጀመሪያ ስትገባ እዛን ጊዜ ተጠንቀቁ ብያለሁ። ከዛ ከአበሾች ጋር ተጣልታ ነው ወደ ኦሮሞ የመጣችው። ድሮ የአበሻ ልብስ፣ የአበሻ ቸርች፣ የአበሻ ፓርቲ ነው የምትሄደው። እነሱም አላስጠጓሉ። ትግሬ ናት እሷ። ኮሎን ነው የምትኖረው። አሁን ቅርብ ጊዜ ነው ኦሮሞ የሆነችው። ቅርብ ጊዜ ማሆን ይቻላል እኮ ይቻላል፣ አልከለከልንም። ግን መጀመሪያ መስሎ መቅረብ ማለት ይሄ ነው። መጀመሪያ ሌሎች ፓርቲ ሽማግሌዎችን የዛሬ መነሻ ነው፣ አትንኩ፣ አትስደቡ፣ በዚህ ነው የቀረበችው። እዛን ጊዜ ማንን ለመምታት? የአበሻ ልጆች ለመምታት ነው። ከዛ በጀዋር ተጋበዘችና የመጀመሪያ አሜሪካ ሄደች። አሜሪካ ስትሄድ ጥሪው የተደረገ ስለ ኦሮሞ ለመወያየት ነው እንጂ ስለ አማራ ልጆች ለመጨረስ አይደለም። እዛ ፓርት ላይ ተቀምጣ ላፕቶፕ ከፍታ ወዮ የአማራ ልጆች ሀለቅላቸው፣ እኛ ምሁራኖች፣ የእኛ ምሁራኖች፣ የኦሮሞ ምሁራኖች እኛ ተሰብስበናል፣ ወዮላቸው የአበሻ ልጆች ስትል ነበር። ኦሮሞ ስለ ሌላ ፓርቲ፣ ሌላ ህዝብ፣ ሌላ ብሔረሰብ ለመጭረስ እንደተዘጋጀ አስመስላ አቀረበች። ዝም አላችሁ። ለምን? ኦሮሞ እርስ በራሱ ካምፕ አበጅቶ አንድ ካምፕ ውስጥ ተቀምጠ አንድ ካምፕ ስለምትመታ
ናቶና ዋርሶ ሆነ እኮ የኦሮሞ ካምፕ ሁለት ሆነ። ስለዚህ እሷ መቼም ኦሮሞ ናት፣ ሁልጊዜም ኦሮሞ ናት። ያ ፓርቲ ካልተቀበለ ወደዚህ ፓርቲ ትመጣለች፣ ሰውን ለመስደብ፣ ዓላማውን ለማሳካት፣ ኦሮሞን ለማባላት። ስለዚህ መጀመሪያ እሷ ኦሮሞ የሆነች ኢትዮጵያን ፓርቲ ለማስቀናት ነው። እነሱ ላይ ድንጋይ ለማወርወር ነው። የኛ ዓላማ ደግሞ የአማራ ህዝብም ሆነ የአማራ ፓርቲ የኢትዮጵያ ፓርቲ ለመስደብ አልወጣንም። የራሳችን እቅድ አለን፣ የራሳችን ዓላማ አለን። እኛ ከማንም ጋር ከሷ አባት ጋርም ኖረናል። ኦሮሚያ አሁንም ከማንም ጋር ለመኖር ዝግጁ ናት። ከማንም አማራም ዛሬ የአማራ ፓርቲ ግንቦት ሰባት ይሁን መላ አማራም ይሁን ለኦሮሞ ጠላት አይደለም፣ ለኛ አጋር ነው። ማንኛውም ሰው፣ ማንኛውም ፓርቲ፣ ማንኛውም ህዝብ ለኦሮሞ ትግል አጋር ነው እንጂ ጠላት አይደለም። ከቲፒኤልኤፍ ጋር ሚዋጋ ሚፋለም የኦሮሞ ትግል አጋር ነው። የኛ ደግሞ የኦሮሞ ተውና የሀበሻ እንኳን የሰባተኛ ልጆች ካልሆነ ስድብ አያምርም። ስድብ አሁን ሀበሻ አንሰዳደብም ይላሉ። አዎ ስድብ ሰው እንትን ላይ ወጥቶ ሰው የሚሰዳደቡ ኢትዮላብ ብቻ ነው። ለጨዋታ ልጆች ይሰዳ እናቲን ክልን ማለት እሱም ይሰቀጥጣል። ትልቅ ሰው አዋቂ ሰው እዛ አይገባም። አሁን ኦሮሞ ሚዲያ ላይ ወጥቶ በአማርኛ እንደዚህ አይነት የወረደ አይነት ስድብ ይሰዳደባል። እሱ ለእናንተ ተዋለው። ይሄ ኦሮሞ ሆኖ ኦሮሞን እየሰደቡ ነው። ኦሮሞ መስሎ ያው አንተ ያመጣ ጣጣ ነው። አንተ ያመጣ ጣጣ ነው። እርስ በራሳችን ያመጣን ጣጣ እነኚህ ባለጌዎች ሰውን ያሳድባሉ። አሁን ጀዋር ነው እሷን የጋበዘ ወደ ኦሮሞ ሆነች። እሺ ማንኛውም ሰው ኦሮሚያ ውስጥ የተወለደ ሰው ኦሮሞ ነው። አዎ ግን ኦሮሞ ሆኖ የኛን ዓላማ ካልደገፈ ኦሮሞ አይደለም። በቃ ይሄ ከጥንት የመጣ ነው። ከጥንት መካድ፣ ከኦሮሞ ማውጣት ይሄ ያለ ነው። ከገዳ ውስጥም ድሮ ገዳ ውስጥም አለ። ማስገባት ትችላለህ፣ ማውጣት ትችላለህ። የገዳ ስርዓት ህግ ውስጥ አለ። ኦሮሞ ሆኖ ከኦሮሞ ጋር የተላመደ እንደ ኦሮሞ እንደ ህዝብ እንደ አካባቢ በኦሮሞ ህግ የኖረ ሰው ኦሮሞ ነው። የኦሮሞ ሆኖ የኦሮሞን ህግ የጣሰ ኦሮሞ አይደለም። ይወጣል፣ ከኦሮሞማ ይወጣል። ጎሳ ኬሳባ ጅረኩ
ስርዓት ህግ ውስጥ አለ። ይሄ አሁን ጂጂ ኦሮሞ ናት አለች። እሺ አለ። ከዛ በኋላ ስለ ኦሮሞን ሐዋቂዎች፣ ሙራኖች፣ ምድራ ሽማግሌ ብላ አሁን አፍ ሞልቶ ኦሮሞ አንድም ሰው አፍ ሞልቶ እንደዚህ ሚዲያ ላይ ተናግሮ አቅም ለምን እንዴት ኦሮሞ ሆኜ ኦሮሞን ይሰድባሉ? እንዴት ጀዋርን አጠገብ ተቀምጬ የጀዋር አባቱን ይሰድባሉ? እውነት ኦሮሞ ከሆንኩ እውነት ኦሮሞማ ከተሰማኝ እንዴት ጀዋር አጠገብ ሆኜ የጀዋር የእጅ አጋር ሆኜ የጀዋር ገንዘያጂ ሆኜ እንዴት የጀዋር አባትን ሰድባለሁ? እንዴት ሰድባለሁ? ያ ስድቡ እንዴት ይመጣል? መጀመሪያ መስፍን ፈይሳ ሮቢ ኦሮሞ ነው። በአባትም በእናትም ኦሮሞ ነው። እኔ አውቃለሁ። የፈለገም መደገፍ መብቱ ነው። ግን ለራሲ ሁን ብዬ ተናግራለሁ ከዚህ በፊት ራሲ ሁንና በአንተ ማለያ ቆሜ ተናገር አልኩት እንጂ ኦሮሞ አይደለም ብዬ አላቅም። ኦሮሞ ነው። ምን አለች? አንተ ጋላነ እኛንን ኦሮሞ አለች እኮ። አይገርምም? ለመስፍን አንተ ጋላነ ምን ማለት ነው? አንተ ጋላነ እኛ ኦሮሞ ነን ምን ማለት ነው? አንተ ውስጥ ተቀምጦ አንተን ኦሮሞም መውጋት እቺን አማርኛ ታውቃላችሁ? በብዛት ያውቃል የኛ ሰው። እቺን እንኳን አታውቁም እንዴ? እቺን ቅኔ አታውቁም? እንዴት አይገባቸው? ሰው ሌላ ነገር ላይ መጣላት ይችላል። ሀምጥቶ አንተ ጋላነ እኛ ኦሮሞ ነን። እንዴት እንደዚህ ይባላል? ኦሮሞ ሆና እንዴት እንደዚህ ይባላል? ታዲያ አንተ ጋላ ካሁን ከኔም ጋላ ነኛ። ምን ማለት ነው? ምን ማለት ነው? ይሄ ቅኔ ለእናንተ አይገባም? ሰው እናንተ ውስጥ ተቀምጦ እናንተን ምሰድብ ትንሽ አይሰማም? ትንሽ እኔ እዚህ ሀገር ከዚህ በፊትም ብዙ ይናገራለሁ። 11 ዓመት ሞልቻለሁ። 11 ዓመት ሚመጣ ማይ 11 ዓመቴ ነው። አንድም ቀን ጂጂ ኦሮሞ ቦታ አይቼ አላቅም። አንድ ቀን ብቻ ነው እዚህ ቅርብ ጊዜ ኢሬቻ ላይ የመጣችው። ኢሬቻ ወደ ጀርመን ከጀርመን ወደዚህ ሳይመጣ በፊት ኮሎን አጠገብ የሷ ቤቷ አጠገብ ነው ሲደረግ የቆየ 3 ዓመት። ከዚህ ተነስተን መኪና አከራይተን በብዙ ሰዎች ጋር ወደ ጀርመን እንሄዳለን ነበር በየዓመቱ። አንድም ቀን ኦሮሞ ጋር ወጣ አንድም ቀን እንኳን ፎቶ ለመነሳት ወጣ አታውቅም። አንድ ቀን ጀዋር ቅርብ ጊዜ ያው ይህን ስራ ከጀመረ በኋላ ነው ኦሮሞ ሆና ቁጭ ያለችው።
ይሄ በቀደሙ ነው እንትን እዚህ አምስተርዳም ያካሄነ ኢሬቻ ላይ የመጣችው ሰላማዊ ሰልፍ ምን ሰላም አለንና ነው። ይሄ ተቃዋሚ ሰልፍ ስንወጣ ቤልጅየም፣ ጀርመን፣ ሆላንድ አንድም ቀን ከኦሮሞ ጎን ቆማ አታውቅም። አንድ ቀን ለስራ ነው የመጣችው። ስራውን እያካሄደች ነው። ደግሞ የወጣቶች የቄሮ ገንዘያች እዛን ቀን ነው የሳቁት። እዛን ቀን ጨዋታ እንደሆነ እዛን ቀን ነው ያወቁት። በማንም ተመርጣ ያ ጀርመን ውስጥ የተቃወሙም ጠይቁት እስኪ። ማለት የኦሮሞ ፓርቲ ለየብቻ አሁን እየተካሄዱ ናቸው፣ እያራመዱ ናቸው። ሁሉም ቡድን አዘጋጅቶ አለ። የራሱን ፓርቲ የሚጠብቅ ሁሉም አለ። ሚዲያም አለ። ሚዲያ የሚጠብቅ ጀዋርም የሚጠብቅ አለ። ሌንጮም የሚጠብቅ አለ እኮ ሰው ሁሉ አሉ። ገላሳም የገላሳ ተቀባ የሚጠብቅ አለ ዘበኛ። ዳውድም የሱን ዘበኛ አለው። ከማልም የራሱ ዘበኛ አለው። የሱ ዘበኛ በየቡድኑ ውጭ ሀገርና ውስጥ አለ ደጋፊዎች። ግን ሜዳ ውስጥ ተበትኖ ያለ የኦሮሞ ህዝብ ብቻ ነው። ጠበቃም ያጣ ጠባቂም ያጣ የኦሮሞ ህዝብ ብቻ ነው እንጂ ፓርቲዎች አሉ። አሁን ጂጂ የጀዋር ቡድን ነው። ናሲር አዳኑራም የጀዋር ቡድን ነው። ይሄ አንጋሳ ያው እንትን ጸጉሩ ያለቀ እሱም የጀዋር ቡድን ነው። ዘበኛ ነው። ግን የኦሮሞ ዘበኛ የለም። ለኦሮሞ ዘበኛ የለም። ኦሮሞ ብቻ ነው ሜዳ ላይ ተበትኖ ልጆቻቸው በየቦታ የሚጨፈጨፉ። ይህንን እያያችሁ አይደለም። ግር ብላችሁ ያው ጂጂ የሰደበችን ሄዳችሁ ነው የምታዳምጡት። አሁን ግንቦት ሰባት ሰደበች አልሰደበች ለኛ የኦሮሞ ዓላማ ነው እንዴ? ግንቦት ሰባት መስደብ ምን አገባን? ግንቦት ሰባት እነሱም እየጣሩ ናቸው ለህዝባቸው ይጥሩ። ምን አገባን እኛ? እኛማ ሄጃ አተናል። ከአማራ ጋር እኛ ጠላት አይደለንም። ከፓርታቸው ጋር ዛሬ ያልተገባባ ነገም ይገባባሉ። ነገ አንድ ይሆናሉ። የትም መሄጃ የለንም። ኦሮሞም ለብቻ ዓላማውን ማሳካት አይችልም። ከናይስን ጀለሙረን ስኒም ይህንን በአራት ነጥብ አስቀምጣለሁ። አማራን ካልያዝነ፣ በኡራጌ ካልያዝነ፣ ኩሎ ወላይታ ካልያዝነ ኦሮሞ ብቻ የትም መድረስ አይችልም። ብቻ የትም መድረስ አንችልም። የትም። ስለዚህ
የውስጣችን ችግር እንጭረስ ብለን ነው እንጂ አብሮ ለመታገል ብቻ ነው መብት የኛም መብት የሚያስከብረው። የኢትዮጵያን ብሔርና ብሔረሰቦች መብት ማስከበር የምንችለው ለብሔርና ብሔረሰቦች አጋር ስንሆን ነው፣ ለመስደብ አይደለም። የአማራ የአንድነት ፓርቲ ለመስደብ አይደለም የኛ ዓላማ። የቆምነ ዓላማ መርሳት የለብንም። እኛ ነፃነት ነው የምንፈልገው። የኦሮሞ ነፃነት ነው የምንፈልገው። ነፃነት ማለት አማራ የሚፈልገው ነፃነት ነው። ኩሎ የሚፈልገው ነፃነት ነው። ከፍቾ ከምባታ የሚፈልገው ነፃነት ነው። ነፃነት ይሄ ነፃነት ቀይና አረንጓዴ የለው። ነፃነት ነው። ኤቃቃ ጨዋታ የትግራይ ልጆች ጨዋታ አይደለም። ነፃነት ማለት ለትግራይ ህዝብ በገበታ ቀርቦ ለብሔርና ብሔረሰቦች በማንካ የሚሰጥ የትግራይ ልጆች ጨዋታ አይደለም። ነፃነት ለሁሉም ነው። ነፃነት ለአውሬም ነው። ነፃነት ለእንጨትም ነው። ነፃነት የሚጠላ ማንም ሰው የለም። ለአንድነት ነፃነት ያመነ ሰው ሁሉ የኛ አጋር ነው እንጂ የኛ ጠላት አይደለም። ይሄ ማወቅ ይገባል። የልጆች የወጣቶች ዓላማም ከአማራ ጋር መጣላት አይደለም። ወጣቶች ስንለው ምን አይነት ነው ወጣት? ምን አይነት ቄሮ? ምን አይነት ነው? የጂጂ ልጅ 28 ነው። አንዷ 28 ዓመት እሷም ቄሮ ናት። 50 ዓመት 52 55 ዓመት አርጋ ጨርሳለች። ቤቢ ፊስ እና ይሄንን ሁሉ እናውቃለን። ቄሮ በቄሮ ነው ደግሞ ለመምጣት የምትፈልገው። ቄሮ ማለት ይሄንን ሳታቅ ወጥቶ ዝም ብሎ ማስታወቅ ታጋቢ አይደለም። ቄሮ ማለት ወጣት ነው። ወጣት ማለት ትናንትም እኔም እዛን ጊዜ ወጣት ነኝ። አሁን ጎልማዛ ነው። ሽማግሌ አይደለሁም እንጂ ጎልማዛ ነው። ወጣት ማለት በጊዜው በሂድሜ ውስጥ ያለ ወጣት ነው። 25 እስከ 30 እስከ 40 መድረስ ይችላል። እሱም እንደ ጋብቻ ነው። 15 ዓመት ከሆነ ጋብቻ ከፈጸመ ይወጣል ወደ ጎልማዛ፣ ወደኛ ይገባል፣ ወደኛ ማህበር ይገባል። ከወጣት ይወጣል ማለት ነው። አስተዳዳር ነው። ዶሪ ነው እሱ ዶሪ ነው። ዶሪ ማለት ያገባ ነው። ቄሮ ማለት ያልገባ ነው፣ ያላገባ ነው ቄሮ ማለት። ከዛ ወደ ገዳ ይገባል ማለት ነው። ዶሪ ከሆነ ወደ ገዳ ይገባል። በራብ ላይ ነው በቃ። ገዳ ስትሆን ዶሪ ስትሆን የምትናገረውን እንደ ቄሮ ሳይሆን እያሰብክ ነው የምትናገረው። እያሰብክ ለምን ወደ ገዳ ውስጥ ልትገባ ነው። ወደ ገዳ ውስጥ ስለምትገባ የህዝቡ ሚዛን
ወሰን ላይ ምትቆም ጊዜ ነው። ቄሮ ወይም ዶሪ ብሎ ሰውን መስደብ ይሄ ቄሮ አይባልም ወይም ዶሪ አይባልም። እና ይሄ ነው አሁን የሰው የቄሮ ገንዘያጅ በቃ ትልቅ በቃ እንትን እኮ ትግል ገባች ማለት ነው። ቄሮ ገንዘያጅ የጀርመን ወይ ሲማች ተዋረነ እኮ ተዋረነ ማለት አንድ አካባቢ ያው ገንዘብ መያዝ ትችላለች። ለቸርችም ለእድልም ለአፎሻም ግን ሰው እንደዚህ ሲሆን አካባቢው እንኳን ስታወቅ ክብርህን እየጠበቅ ነው የምትሄደው። የኦሮሞ ካልቸር እንደዚህ ነው። ቀስ እያልክ ነው። ሽማግሌም እያየ ሴቶችም ልጆችም እያየ ነው የምትራመደው። ዘሎ ሰው ላይ ላቴው በጠዋት ተነስቶ የሰካራም ልክ ይነግሩኛል። አይ አንድነት መሪዎች ይላችሁ። እኔ ለምን አንድነትን ለቅቄ እንደወጣሁ ታውቃላችሁ? ሰካራም፣ አዝማሪ፣ መሀይብ፣ እንደ ምስራቅ በሽተኛ፣ እንደ መስፍን፣ እንደ ላቴው ሰካራም ብቻ ስለበዛበት ነው አንድነት የሚባልን ነገር አይኔ እንዳያዩ ይወጣት። አይ ማማ ኢትዮጵያ የሚቀጥለው ደግሞ እብድ ይሆናል የሚመራሽ ዮናስ ልካል። የኢትዮጵያን አንድነት የሚፈልግ እንደ ዮናስ ያለው እብድ፣ እንደ ላቴ ያለው ሰካራም፣ የቤተሰብ ምጣኔ ሀብት የማያውቅ ታይም አውት ጂጂ ታይም አውት ያዢው እንደናችሁ ሰላም ብያለሁ። ሰላም ብያለሁ። እንደናችሁ ሰላም ናችሁ? ጎንበስ ብዬ ሰላምታዬን እጠይቃለሁ። እንደናችሁ? ታይም አውት ያዢው ጌጌ ነው። ያዢው ፍሬኑ ያዢው ፋሴ እንትን ምን አሉ መሰለ ቂጥ ትልቅ ስለሆነ ፋስ አይቆጠርም። ስለዚህ ዓለም ላይ የፈሳሽው እንድትቆጥቢ ነው። እኔ ምክር ነው የሰጠሁት። ምክር እና ትናንት እኔ ላይ ነው የዋለችው። ዛሬ ትንሽ በአማርኛ ነካ አድርጌ ወደ አፋን ኦሮሞ ይመለሳለሁ። ከቂጥ የሚከብደው ሰጋራ ጅል ጉልበት ይመስላል አሉ። ከቂጥ የሚከብደው ሰጋራ ጅል ጉልበት ይመስላል። እና ይሄንን ካልኩ ወደ ሀሳቤን ይመለሳለሁ። እኔ ምክር ነው የሰጠሁት። ምክር ዋና የኔ የሰደበችው መጠጥ ነው። መጠጥ የሷም አዲሱ ፍቅረኛ ያለ ውስኪ ወደ ሰው ወጥቶ መናገር አይችልም። እና ማንም ያውቃል፣ ኦሮሞ ህዝብ ጠቅላላ ያውቃል። እና ዋናው እሱ አይደለም። መጠጥ የፈለገ ሰው መጠጣት ይችላል። እሱ ራሱ ጉዳይ በሃይማኖቱ ካልተያዘ
እኔ ልመክር አይገባም። ግን እኔ ምክር ነው የሰጠሁት። የሰው የህዝብ ገንዘብ ያጅ ስትሆን ሰውን አትሰድብም። አላፊ ስትሆን ሰውን ትልቅ ሰውም ትንሽም ሴቶችም ወንዶችን መስደብ ተገቢ አይደለም ነው አልኩት። ይህንን ደግሞ ሌላ ያንቺ ጸባይ ተይ አልኩት። ማለት ያው ትንቅ አሁን እሷ ልጆች አባታቸው አንድ አይደሉም። አሁንም እያሳደገ ያለ ሌላ ሰው ነው ጠቅላላ እና ሩጫን ቀንሺ አልኩት። ልጆችሽ ያያሉ። ለልጆችሽ ሚሞሪ ቆንጆ አይደለም ነው አልኩት። ለጌጌ ማለት አንድ ወንድ አስገብታ አንድ ወንድ ታወጣለች። ይሄንን አቁሚ ነው አልኩት። ይሄ ምክር ነው። ምን ነው ሽንት ቤት ሆነች እንዴ? አንድ ሰው ገብቶ አንድ ሰው የሚወጣ ሽንት ቤት ብቻ ነው። እና ይሄን ነው ምክሬ። እና አሁንም ምክሬን ሰጣለው። ሰፉ ያዋቅ ሰፉ እና ልጆች አስቀምጦ እንዴ ለልጆች ሚሞሪ እንደውም ቆንጆ አይደለም። ፖፖ ፊንጫኒቲ ከነማ ተኮ ገልቺ namni hundi irratti taraa deddeebi'u. En makkarkut ምከራው እምቢ ካለ ንከራው ነው። ነክራለሁ እምቢ ካልሽ ነክራለሁ። ቀስ እያለኩ እነክረሻለሁ። እንደናችሁ ሰላም ብያለሁ። ወደ ሐሳቤ ልመለስ። ጀረኬ ወደ ሐሳቤ ልመለስ። አማ አኒ ጎርሳ ካናን ከነፍ niitiin akka malasii olii gadi deddeemti abbaa argitee wajjin jetti tokko baaftee tokko galchiti baqan yaa ati poppoo fincaaniitii miti dhiisiin jedheen poppoo fincaaniiti wanni niitinu yaa itti meeragaa yoo galeef jechuun ijoollee ofii lafa keessee mucaan ganna 27 intalli wajjin dhufteen arge osa irreecha kanaafi dhiisiin jedheeni ani agasuma kana kan dhugaatii kiyyaa ይጠጣ የፈለገ ሰው ያልፈለገ ደግሞ መተው ይችላል። እኔ ከተውኩ 1 ዓመቴ ነው። ቀጥ ጸባዩ ነው። የፈለገ ሰው መጠጣት ይችላል፣ የፈለገ ሰው ደግሞ መቃም ይችላል። እሱ የራሱ ጸባይ ነው። ማጪስም የራሱ ጸባይ ነው። የራሱ ጸባይ ደግሞ በህዝብ አይናገርም፣ እንደ ውርደትም አይወራም። ለምን ነው ባባ ይጠጣል? አጎትሽ አባትሽ ይጠጣሉ እና አባሳይ ስለዚህ በዚህ ባትመጪ ቆንጆ ነው አልኩት እና ጀረገኝ ወሉማ ገላ ዋትስአፕ ብለናል። እንደናችሁ እኔ እኮ ለጨዋታ ለቀልድ ነው የሚመጣው ሁልጊዜ። ግን አልፎ ደግሞ አንዳንድ ኢሳቡን ያለፈ ሰው ነካ አድርጌ ነው የሚያልፈው በቦምብ እና አሁን እነ ጂጂ ጋር እኔ እኩያ አይደለው ለኦሮሞ ህዝብ ፊት ለፊት ለኦሮሞ ዘንድ እኔ ክብር ያለ ሰው ነው። በአቅሜ ሰርቻለሁ ለህዝቤ። ስለዚህ ይኮራበታለሁ።
ይኮራበታለሁ። አሁን ወገብ ተኝቼ ቢጠጣም እያወራ ቢጠጣም ህዝቤ አይጠላኝም። የድሮ ስራዬ ላይ ስለሚደሰት ያውኑ ስራዬ ያኮራኛል። የድሮ ስራዬ ያኮራኛል።